ደርሷል ፍርፍርሽን እዛው ራስሽ ቢዩ እሺ አረ ፍርፍር አይደለም ቆንጆ ፓስታ ነው የሰራውልኝ ፓስታ እንዴ ቀልደኛው ተሸር ባክሽ ምን ነው አልግርምሽ እንደዚህ ሆኜ እኮ በጧት ተነስቼ የሰራው ትላንት ነው ሰምኛለሽ ፍርፍርሽንም ሆነ ፓስታሽን እዛው ራስሽ ቢዩ እሺ ተጠፋፋን አንተ ራሱ ቢዚው ይፈይበቁት በጣም ቢዚው ለጠበቃ ነገር ከሳሽ ተከሳሽ ስትሉ መች ጊዜ ይኖራችኋል ብለህ እና ሰኒ እንዴት ናት ሳልጠይቃት ቀረው እኮ በእናት መቼም አሁን ሆዷ ገፍቶ ነው የሚሆነው አይደል እባክህ እሷ ምን ትሆናለች እዚህ በገባው ወጣው ቁጥር ጭቅጭቋን የሰለችኝ እኔ እስከማውቀው ሰኒ ጨቅጨቃ ሴት አይደለችም ምናልባት እርግዝናው ይሆናል ምን እንደሚገርመኝ ታውቃለህ በገባው በወጣው ቁጥር ጭቅጭቋ በዛ ላይ እሷን ማግባቴ ተው እንጂ ግርማ እንዴት እግሯ ስር ወድቀ እንዳላገባትማ እንዳትረሳ እሱን ተው የሚል መካሪ ማጣቴ ነው ቆይ ሰኒ በጣም ጥሩ ልጅ ናት ምን ያጎደለችብህ ነገር አለ በዛ ላይ ልጅም በወዷ ይዛ እሱን ተውና እባክህ ይልቅ ምን መሰለሽ ሽንኩርት ሆነች ገለዋሏ እንቡጥ ሆነ የምትበላልሽ ታውቂያለሁ አሁንማ ሰናይት ማግባቴ ወላ ያንገበገበኝ ነው እሷን ሳስባት ይሄ ወንጀል እንደሆነ አታውቅም እንዴ በትዳር ላይ ሌላ ሴት መደረብ እንደሚያስጠይቅስ ዘነጋኸው ቢያስጠይቀኝስ ምን መሰለ ሰዓት ይላሰ ጠበቃለች ህግ ነው በጓደኝነት በቤተሰብ አይሰራ እሱ ለኔ ያሳስበኝ ለማንኛውም ሄደህ በቦታ ነው ቀጠሮ ስላለብኝ ነው ቻው ሰላም ሄሎ ሰኒ ሄሎ ታሜ እንዴት ነሽ እንዴት ነህ ታሜ ሰላም ነው በሰላም ነው ጠፋህ እኮ ትንሽ ስራ ቢዚ አድርጎኝ ነው የጠፋሁት እርግዝናውስ እንዴት እየሆነልሽ አሪፍ ነው አሁንማ እየደረስኩ እኮ ነው እሰይ ግን እኔ የምልሽ ሰኒ ግርማ ጋር እንዴት ናችሁ እሱን እንኳን ተው ጭራሽ ላይኑን ማስጠልቼዋለሁ ቆይ ምክንያቱ ግን ምንድነው በምን ለወቅ መሽኩጭ ብሎ አናግሮኝ እሺ እኔ ማድረግ ያለብኝ ነገር አደርጋለሁ በፈለግሽኝ ባስፈለግሽ ሰዓት እገኛለሁ እሺ አመሰግናለሁ በቃ ሲመች ቤት ብቅ በል እሺ እመጣለሁ ቻው አጀሪት ወይዘሪት ተጋደመሽልኛል በቁ ነበር ትንሽ እንቅልፍሻል ባረጋኝ አንቺ ለነገሩ ምን አለብሽ ደፋለሽ ትበያለሽ ትተኛለሽ ምን አለብሽ ግርምሽ በወዴ እኮ ያስኩን ልጅክን ነው ልጅ ሰሚኛለሽ ፈልግ ያላረገሽም ወደሽ አመጣሽው ነገር ስለሆነ ራስሽ ተወጪዋለሽ ያዝነው እኮ ትዳር ነው ዝበይ ዝምባም ወጣት በፊት ላናግረህ ፈልጋለሁ እያናገርኩ እኮ ነው አታኝም እንደዚህ ተቻኩዬ ከምን ነው ምትይ ቀጠሮ አለኝ ሜደበት ቦታ አለ ቸኩላለሁ ጥሩ አጋዥ ያስፈልገኛል አጋዥ የምን አጋዥ እየደረስኩ እኮ ነው ያራስ ቤት እህል እንኳን አልተዘጋጀም የቤቱም ስራ ብቻዬን እየከበደኝ ነው ቆይ አንቺ አንድ ለራስሽ አንሰሽ ነው አጋዥ የምትፈልጊው እኔ እንደሆነ ታውቂኛለሽ ውጪ በልቼ ውጪ ጠጥቼ ነው የምመጣው እቤት የሚመጣብን የተለየ እንግዳ የለብን ቆይ አንቺ ለራስሽ አንሰሽ ነው ቢያንስ ለልጅክ እንኳን አታስብም ልጅ በልጅ አማሃይቶ ይላል ነው ሄሎ ታሜ
ሰኒ እንዲህ ሆነሽ ለኔ ምግብና ቡና አለፋውሽ አይደል? አረ ምን ችግር አለው? እንደውም ምግቡንም አባላኝ ቡናም አጣጣኝ ብቻዬን ሆኜ ነበር። እንደማይሽ ከሆነ ቀንሽም እየገፋ ነው መሰለኝ። አዎ ወሬማ እየደረሰ ነው። የአራስ ቤት እህሉ አልተዘጋጀም እንጂ ማለት ግዴታ እኮ ነው። ለምንድን ነው ያልተዘጋጀው? ጓደኛህን ታውቀው አይደል? ከሌላ እንዳረገዝኩ ነገር ገንዘብ ከለከለኝ። እዚህ ቤት ሰው እንዳይመጣ አደረገ። ይሄማ ልክ አይደለም። ቀድመሽ ብትነግሪኝ ጥሩ ነበር። ምን ብዬ ልንገርህ ታሚ? እኔማ ልጁ ሲመጣ ያስተካክላል ብዬ ነበር፣ ግን በተቃራኒ ሆነ እንጂ። አጋዥ ለመቅጠርስ አላሰብሽም? እኔ ብቻ ባስብ ምን ዋጋ አለው? ጠዋት አጋዥ ያስፈልገኛል ብዬ ብነግረው አሹፎብኝ ወጣ። ይሄ ልክ አይደለም። በዚህ ልክ እንደጨከነ በጭራሽ አላወኩም ነበር። በጣም ቻልኩት ታሚ። አሁን ደክሞኛል። እኔ ከአቅሜ በላይ ሆኗል። ቢጨንቀኝ እማማክረው ሳጣ እኮ ነው አንተን ደውዬ ጠራሁህ። ሰኒ ይሄ እኮ ግዴታዬ ነው። ቀደም ብለሽ ብትነግሪኝ ጥሩ ነበር። ለነገሩ አሁንም ስላረፈደ አትጨነቂ። የአጥሚት እህሉን ማዘር እንድታዘጋጀው አደርጋለሁ። ታሚ በፍጹም ይሄማ በፍጹም አይሆንም። አንተን ማስቸግር ሀንሱ ጭራሽ እናትክን። ይሄ እኮ ማስቸገር አይደለም። እንደውም ደስ ብሏት ነው የምታዘጋጀው። የግርማን ነገር ለኔ ተይው። ወይኔ ታሚ በጣም ነው የማመሰግነው። ምን ያህል ጭንቀቴ እንዳቀለልክልኝ። ሰኒ ግዴታዬ እኮ ነው። በርታ በይ። የፍርድ ቤት ቀጠሮ ስላለብኝ በይ ቻው። እሺ ደህና ሁን ታሚ፣ አትጥፋ። ሄሎ ግርማ፣ እንዴት ነህ? ጠበቃው ጓደኛዬ እንዴት ነህ? አለሁ። የት ነህ? ላገኝ ፈልጌ ነበር። ምን ነው በሰላም? በሰላም ነው። ለሆነ ጉዳይ ላወራ ፈልጌ ነው። ኢትስ ኦኬ። አሁን አልችልም፣ ግን ያው በኋላ የተለመደችው ቤት እንገናኛ። ጥሩ ቻው። እሺ እሺ። እንደነ አማን ነው። ምን ነው ትናንትና እየጠበቁ? ትናንትና የሚገርም ምሽት ነበር ያሳለፍኩት። እየወጣ ስላቻ ይቅርታ አድርግልኝ ጓደኛዬ። ስደውልም ስልክ አታነሳም። ቢያንስ ደውለህ አታሳውቀኝም? በኩል ራሴን እንኳን አላውቀውም ነበር እኮ። ይሄን ያክል ራስህን የሚያስረሳ ምን ቢያጋጥምህ ነው? በቀደም የነገርኩህ ያቺ እንቡጥ ጽጌረዳ ልጅ ጋር ነበርኩኝ። ዓለሜን አሳየችኝ። አንተ ቆይ አንተ ግን መች ነው እንደ እድሜ የምትሆነው? ባለትዳር ነህ። በዛ ላይ በቅርብ ቀን የልጅ አባት ልትሆን ነው። እኔ አሁን ምክር አያስፈልገኝም። የሚገርም ደስታ ላይ ነኝ ያለሁት። ይልቅ እፈልጋለሁ ያልከኝ ለምን ነበረ? ቆይ አጥሚት እህል እንዳይዘጋጅ ለምን ትከለክላለህ? አጋዥስ እንዴት አትቀጥርላት? ቆይ ስለማን ነው የምታወራው? ስለማን እንደማወራማ ገብቷል። የትም እየተንዘላዘልክ ግን በዚህ ልክ ትወርዳለህ ብዬ በፍጹም አስቤ አላውቅም። ግን አንተ ማን ነኝ ነው የምትለው? በጣም ተንገበገብክላት። እኔማ እልል ብዬ የዳርኩ አንደኛ ሚዜ፣ ሲቀጥል ደግሞ የህግ ባለሙያ። ከሳሳኛ ከተስተካከልክ ብዬ እንጂ አይቀርልህም። ስማኝ ታምራት፣ ቀልዱን እንተወውና ይሄ የኔ ህይወት ነው። እሺ ምንም ያገባ ጉዳይ የለም። ስታገባ ህይወት ይስተካከላል ብዬ አስቤ ነበር። ነገር ግን አንተ ያው ነው። ድጋሜ ህይወቴ ውስጥ ገብተህ እንዳትፈተፍት። ሰማኛለህ? የሚያገባን የራስን ህይወት ብቻ ነው። ስለ ህይወት አያገባም።